ምንድነው ያደርጉት አልበሙን ሄደው በህገወጥ ማስተር ሲዲውን ሰርቀው ወስደው ህንድ ሀገር አሳትመው በአስቸኳይ በፍጥነት አሳትመው ስንት 300,000 ሲዲ 300,000 ሲዲ የጥቁር ሰው አልበም ሲዲ አሳትመው አምጥተው ገበያ ውስጥ ሊበትኑትና ስንት አመት የለፋበት ስንት ወጪ ያወጣበት ስራ ከጥቅም ውጪ እንዲሆንና ምን እንዲሆን ቴዲ አፍሮ እንዲቀውስ ማድረግ ነበር አላማቸው እና ዘዲዲት አደረጉት ችግሩ አሁን ይሄ የዚህ ጉዳይ የመረጃ ምንጭ ብዬ ያልኩ ሰው ኤልያስ አዳነው የሚባለው ሰውዬ የደህንነት ኃላፊ ይሄን ጉዳይ ያውቃል ግን ይሄን ስራ የሚሰሩት ጌታቸው አሰፋና በረከት ስምዖን ቢሆኑም የደህንነት መዋቅሩን ተጠቅመው ቢሆኑም የሚሰሩት ስራ ግፍና በሚስጥር የተደበቀ ወንጀል ስለሆነ ይሄ ነገር አደባባይ ከወጣ ይፈራሉ ህዝብ ይሄን ነገር ቢያቅ ይባላቸዋል ይደነግጣሉ ስለዚህ ይፈራሉ ይሄን ደግሞ የደህንነት ሰራተኛው ያውቃል ስለዚህ ምንድነው መረጃው ሲዲው ተሰርቆ በአዲካው ኃላፊ ሰውዬ በኩል ተሰርቆ እንደወጣ ሲያቅ ያን ሲዲ ሰርቀው ያስወጡት አሳትሞ ሊመጡ ይላል ከዛስ ጌታቸው ትሬዲንግ አስተውስካ ጌታቸው አሰፋ ትሬዲንግ ላይ ባለፈው ሳምንት በማይታወቁ ንግድ ፍቃዶች በኩል በኢትዮጵያ አየር መንገድ የሚገቡ ህገወጥ የኮንትሮባንድ ዕቃዎችን የሚያስገባ ድርጅት ብለን በሰፊው ሰርተንበት ነበር ይሄንን መረጃ ለማወቅ ደግሞ ቁልፍ የነበረው ሰው የትኛው ነው ቦሌ ሚካኤል ውስጥ የነበረው የጉምሩክ ሰራተኛ ዋና ተቆጣጣሪ የነበረ ግለሰብ ነው እሱ ደግሞ ማነቆ ነው ሲዲው የሚመጣው በሌላ በኩል በባሌ አይደለም በቦሌ ነው ስለዚህ ይሄ ደነሰው ለዛ ልጅ ምን ብሎ ይለዋል ምንም አይነት ሲዲ ሲገባ አሳውቀኝ ብሎ ይለዋል እናቶ በረከት ስምዖን አሳትሞት የነበረው የጥቁር ሰው አልበም ታትሞ ከመውጣቱ አንድ ወር ቀደም ብሎ ደረሰ አንድ ወር 3 ወር ማነው 3 ሳምንት አካባቢ በጥልፊያ ነው እንደገና አሳትመው ቦሌ ደረሰ ሲደርስ ይሄ ያልኩ የጉምሩክ ተቆጣጣሪ ለደህንነት ሰራተኛ ያሳውቀዋል ይህ ደህንነት ሰራተኛ የሚፈጸመው ግፍ ነው የሚፈጸመው በደል ነው እሱ ብቻ አይደለም የሚገባው በምንድነው በህጋዊ መንገድ ማንንም አይጽፋትማ የቴዲ አፍሮን አልበም ለማበላሸት ተብሎ ፌክ የሆነ ሲዲ ሰርቼ እየመጣው ነው ብለ ስምህን አድራሻን ጽፋት መጣ በኮንትሮባንድ ነው ታስገባው ኮንትሮባንድ ብለው ያዙት ሲዲው እንዳከሰት 300,000 ሲዲ ከዛስ ወደ ሳሪስ ሜጃ ጎሮ ታውቃለህ ጎሮ የሚባለው አካባቢ